الله ضيفا قرات صحاب جنة ذكر واجر لاقرب كفصمه زنا عندك النبي صحابوچن طرو قداج لسطاچو بتلكت مكرو بالله زم جمرو يا مساقنو نغغر جمرو እናንተ ሰዋቦቼ አድምጡኝ በርጋታ እንደ እስራኤሎቹ ከመሪም ልጅሳ እንደተጣሉት የማታ እንዳትጣሉኝ ነው ፍርሃቴ ስጋቴ ከበድ ስለሚል ያሁን ምኞቴ እቅድ ፍላጎቴ ሰዋቦችም አሉ የአላህ መልእክተኛ አይጠራጠሩን ይልቅ ቶሎ ብለው ግዳጁን ይንገሩን ነብዩም ስድስቱን ሰዋቦች መረጡ ለአረብና ለውጭ ታላላቅ ነገሥታት ደብዳቤ እንዲሰጡ ከነዚህ መካከል አብደላህ ዙይፋ አንዱ የተመረጠው ለፋርስ መሪ የሚሄድ ደብዳቤ ተሰጠው ለፋርስ መሪ የሚሄድ ደብዳቤ ተሰጠው አብደላህ ዙይፋ ግመል አዘጋጅቶ ሚስትና ልጆቹን ሄደ ተሰናብቶ የፋርስን በረሃ ተራራ ሸለቆ ያቆራረጠ ሄደ ከአገር ርቆ ከንጉሡ ግቢ ዘቦቹን አገኘ መልእክት እንደያዘ ነገራቸውና ቶሎ እንዲያገናኙት ለመነ ተመኘ የፋርስ ኃያል መሪ በተሽቆጠቆጠ ካባ አምሮ ሸሎ አብደላህ ዙይፋን ምናኛ ባላገር ያረብ ዘላን መስሎ ፊት ለፊት ተያዩ አብደላህ አልፈራም በመናኛ ልብሱ አንገቱን አልደፋም እስላም ያለበሰው ክብር አደንድኖት በራሱ ተመካ ጥንካሬ ሆኖት አንድ ወታደር መጣ ደብዳቤ ሊቀበል አብደላህ ተቃውሞ ለንጉሡ በእጁ ካልሆነ እምቢ ቢልም ንጉሡ ፈቅዶለት ቀርቦ በእጁ ሰጠው አልቆየም ከፊቱ ፖስታውን ቀደደው ደብዳቤውን ማንበብ ገና እንደጀመረ ፊቱ በብስጭት ወየበ ጠቆረ ጦማሩ ሲነበብ በአላህ ስም ጀምሮ ከአላህ መላእክተኛ የሚል ሐረግ ሰፍሮ ለአላህ የተገዛ ሰላም ይስፈንበት የሚለውን ሲያነብ ቁጣው አይሎበት ኢየሱስም በቅድሚያ ባለመጠቀሱ ከንዴቱ ብዛት ተንቀጫግጮ ጥርሱ ባሪያዬ ነበር እንዴት ቢደፍሬ ነው እያለ ደነፋ ማንጎበዝ ያዘው ንዴቱ በረታ ሲቃተናነቀው ወረቀቱን ቀዶ ቦጫጨቀ ጣለው የነቢ ደብዳቤ እንዲህ ሲሆን አይቶ አብደላህ ተመኘ ሞትም ቢሆን ከቶ ግመሉ ላይ ወጣ ጉዞውን ቀጠለ ጨርቄን ማቄን ሳይል እየተቻኮለ ንጉሥ ኪስራ ነካ ንዴቱ አለፈና ይዛችሁ አምጡልኝ የታለ ያ ጀግና ብሎ ቢያስፈልገው አብደላህ አልተገኘ ኪስራ ይዞ ሊያስረው ከልቡ ተመኘ አብደላህ አመለጠ ደርሶ ነብዩ ዘንድ ሁሉን አስረዳቸው ዘርዝሮ አንድ ባንድ አላህ የሱን ስልጣን ይቦጫጭቀው ብለው ነብዩ አዘኑ በአድራጎቱ በግነው ኪስራ አላረፈም ነደደ አበደ ለየመን ወኪሉ መልእክት ሰደደ በሂጃዝ ብቅ ያለው ሰው ተይዞ ይምጣ ዋጋውን እንዲያገኝ በእጄ እንዲቀጣ የመኑ በዛን ወታደሮች ልኮ ነብዩን ለመያዝ